ተማሪዎች ግሬድ መስሪያ እየደረሰ ስለሆነ በጣም በቀላሉ እንዴት አድርጋችሁ ቶታል፣ አቨሬጅ እንደዚሁም ራንክ መስራት እንደምችሉ አሳያችኋለሁ። እንደ ሳምፕል እዚህ ጋር ያመጣኋቸው የተወሰኑ ሳብጀክቶች አሉ። መጀመሪያ ቶታል ነው የምንሰራው። ቶታል ለመስራት ሰም ብላችሁ መጀመር ትችላላችሁ። ከዛ ቅንፋችሁን ትከፍቱና መደመር የፈለጋችሁትን ትደምራላችሁ ማለት ነው። አሁን ይሄ አጠቃላይ ሁሉንም ሳብጀክት እንመርጠዋለን። ከዛ ቅንፍ እንዘጋለን። ኢንተር ድምሩ መጣ። የሌሎችን ተማሪዎች እንዲሰራላችሁ እዚህ ጋር መታችሁ ሁለት የክሊክ ማድረግ ወይም መጎተት ይቻላል። በመቀጠል አቨሬጅ ትሰራላችሁ ማለት ነው። ስለዚህ እኩል ይሆናል አቨሬጅ ደግሞ መስራት የምንፈልገው አሁን በሳብጀክቶቹ ልክ ስለሆነ እዚህ ድረስ እናመጣዋለን። ቅንፍ እንዘጋለን። ኢንተር አቨሬጅ ተሰራ። የሁሉንም እንዲሰራ እዚህ ጫፍ ላይ መተን መጎተት ወይም ደብል ክሊክ ብያችኋለሁ። በዚህ መልክ ይቀመጥላችኋል። ከዛ እዚህ ጋር ደግሞ ደረጃ ወይም ራንክ እንዲሰራ ኢዝ ኢኳል ቱ ራንክ ብላችሁ ትጽፋላችሁ። ከዛ ቅንፍ መንካት ነው። ከዛ የየትኛውን ደረጃ ነው የምሰራው ነምበር ይላችኋል። የዚህኛውን ደረጃ ነው የምፈልገው በአቨሬጃቸው። ከዛ ኮማ እናደርጋለን። ሪፈረንስ ወይም ከማን ጋር የሚወዳደረው ሲለን የሚወዳደረው ከሁሉም ተማሪዎች ጋር ስለሆነ አጠቃላይ እዚህ ጋር ያለውን እንመርጣለን ማለት ነው። ይህን ካደረጋችሁ በኋላ ግን ትክክለኛ በሆነ መንገድ እንዲሰራላችሁ ዶላር ምልክት እዚህ ጋር ሪፈረንሱን ሎክ ማድረግ አለብን። ስለዚህ ከኪቦርድ ላይ F4 አለ፣ ይሄን መንካት ይቻላል። ብቻውን እምቢ ካላችሁ ግን ኤፍኤንን ታስቀድሙና F4ን ስነካውን ተመልከቱት፣ ዶላር ምልክቱ ወዲያው ይገባል። ከዛ ቅንፋችንን እንዘጋለን። ኢንተር እንደምታዩት የተማሪ አንደኛ ነው የወጣው እያለኝ ነው። የሌሎቹን እንዲሰራ እዚህ ጋር ደብል ክሊክ እናደርጋለን። ደረጃቸው በዚህ መልክ ይቀመጣል ማለት ነው። ለምሳሌ 94 ያመጣውን የተወሰኑ ትምህርቶችን እንቀንስበትና 67 አካባቢ ባደረገው ኢንተር ብለው ደረጃው እንደዚህ እየተቀየረ ይመጣል፣ አውቶማቲክ ስለሆነ ማለት ነው። በቀጣይ ደግሞ ለምሳሌ ኤቢሲ እያለ እንዲሰራላችሁ እንደዚሁም ፓስና ፌል እያለ እንዲሰራላችሁም ማድረግ ከፈለጋችሁ ኮመንት ላይ ያሳውቁኝና እሰራላችኋለሁ። ሰፋ ያለ ቪዲዮም ከፈለጋችሁ ደግሞ ዩቲዩብ ላይ እንደምትመለከቱት ግሬድ አሰራር ከዚህ በፊት ሰርቼ የለቀኳችኋለሁ፣ እነሱን መመልከት ትችላላችሁ። ይህም ቪዲዮ ከተመቻችሁና ግን በቀጣይም እንደ አይነት ቪዲዮ እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ፣ ኮፒ ሊንክ በማድረግ እንደዚሁም ኮመንት ላይ አንድ ቁጥርን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።